ዛሬ ያለነው በሚሊኒያችን በአዲስ አበባ ነው ያለነው። አዲስ አበባ ሁሉም ቦታ እናያለን። በጣም ምርጡ ከሚባሉ ሆቴሎች ስካይላይት ሆቴል እናያለን። አዶናይ ጋር ተገራይተናል። ይፍ ወደ ላይ እየወጣ ያድሩ ወጣ ነባጋዝ ዝናብ ዘነበ። ከመጨረሻው ከኛ ጋር ሆኖ ወሳብ ጋይስ እንግዲህ ጀምረናል ጉዞ እና አሪፍ ጉዞ ነው የሚኖረን። ተከታተሉ። እና ጋይስ እየሄድን እዚህ ጋር የምናየው የኢትዮጵያ አየር መንገድ ነው። ስለ ስካይላይት ሆቴል ካነሳን አይቀር የኢትዮጵያ አየር መንገድ ማንሳታችን ግድ ነውና፣ ምክንያቱም ስካይላይት ሆቴል የተገነባው በኢትዮጵያ አየር መንገድ ስለሆነ ማለት ነው። እና ስለ ኢትዮጵያ አየር መንገድ አንዳንድ ነገር ልበላችሁ። የኢትዮጵያ አየር መንገድ የአፍሪካ ኩራት ተብሎ አንዳንዴ ይጠራል። የአፍሪካ ትልቁ በጣም የተሳካ አየር መንገድ መካከል ይቆጠራል። እና መስሪያ ቤቱ በአዲስ አበባ ሲሆን ከአፍሪካ ወደ አውሮፓ፣ እስያ፣ አሜሪካ፣ መካከለኛው ምስራቅና ሌሎች አህጉራት በርካታ በረራዎችን ያደርጋል። የኢትዮጵያ አየር መንገድ በጭነት አገልግሎት፣ በተሳፋሪ በረራ፣ በአብራሪ ስልጠና እና በአውሮፕላን ጥገና ዘርፍ በአፍሪካ ከፍተኛ ስም አለው። እዚህ ጋር ደግሞ ዓለም አቀፍ በረራ ሲሆን በዚህ ነው መግቢያው ማለት ነው። ደርሰናል እንግዲህ አሁን ደግሞ ስለ ስካይላይት አንዳንድ ነገር ልበላችሁ። ኢትዮጵያ ስካይላይት ሆቴል በአዲስ አበባ ቦሌ የሚገኝ ቅንጡ ባለ 5 ኮከብ ሆቴል ነው። ከ1024 በላይ ክፍሎች ያሉት ሲሆን ይህ ሆቴል በአፍሪካ ትልቁ ሆቴሎች መካከል የመጀመሪያው ነው። የአንድ ሌሊት የመኝታ ዋጋ በአማካይ ከ120 እስከ 160 ዶላር ይደርሳል። ይህም በኢትዮጵያ ገንዘብ ሲመነዘር 16 እስከ 22 ሺህ ብር ገደማ ነው ማለት ነው። ሆቴሉ ሬስቶራንት፣ ስፓ፣ መዋኛ ገንዳ እና የስብሰባ አዳራሽ በመያዝ በአፍሪካ ከፍተኛ ቅንጡ ሆቴሎች ደረጃ ውስጥ ይገኛል። እዚህ ጋር የመኪና ፓርኪንግ ነው። እኛም እዚህ ጋር ቆመን እየወጣን ነው። እየገባን ነው። ሊፍት ወደ ላይ እየወጣ ያብሩሩ ወባብ እሰው ትንሽ ያስደነግጣል። የመጀመሪያ ነው ስካይላይት ነው አጨረሰ ምን ይመስለው? ሽንት ቤቱ ራሱ መመገብ ይመስላል። በጣም ያበረ ነው። ልግባና ከዛ እንገናኛለን። ቴክኖሎጂ ያያችሁ ዋው! ዝም ብሎ በራሱ እጅ ሲጠቀም ምናምን ነው። እስኪ ግባዛ ማድረቂያው። እሺ አሁን ሽንት ቤት መጥተን ያለ ነው። እስኪ ውሃው ራሱ አውቶ ነው ማለት ነው። አሁን እጅን ሲጠቀም ምናምን ውሃው ይወጣል ማለት ነው። ቴክኖሎጂ ነው በቃ ብቻው ማለት ነው። እንደዚህ ሳውጣው ደግሞ ረው እንደዚህ ቆመው ማለት ነው። ከዛ እዚህ ጋር ማድረቂያ ምናምን አለ። እዚህ ጋር ቅባት አለች። ቅባት ነው አልኮል ነገር ነው። አልኮል ነው መሰለኝ። ባዩ እንደዚህ ነው። አሁን ወደ ዋናው ቦታ እንሂድ። አባቢ የኔ አባት አረ ወዳለው አባስ ደህና ነው።
አዶናይ ጋር ተገናኝተናል። ወዳለው አባቴ ሰብስክራይብ እንዲያደርጉ ነው። ሰብስክራይበር እሺ ልጅ አብሱ ይባላል። ልጅ አብሱ እሺ አባት እሺ ዝናብ ዘነበ። እንግዲህ ጋይስ ዝም ብለን ጆይን ምናምን እያደረግን ዝናብ ዘነበና ወደ ውስጥ ገባን። አዶናይ ምናምን እዚህ ብዙ ፌመስ ሰዎች አሉ። ጋይስ ሴፍቲ ስለሆነ ነው እንጂ እንትኑ ሆቴል በጣም ጥብቅ ነው። ጋይስ እንደዚህ ካሜራ ላይ ምናምን ማሳየት አይቻልም እንጂ ብዙ ፌመሶች አሉ። ያው እኛም ፌመስ ስንሆን አባቴ እንመጣለንና በጣም ያበረ ነው። ቫይቡን አሳያችኋለሁ። እስከመጨረሻው አሁንም ተከታተሉ። ልጅ አብሲ ነኝ። ሰብስክራይብ አድርጉ። መሻሽ ደግሞ መዋኛ አለ እና ይሄን ይመስላል። ያበረ መኪና አለ እዚህ እና ያበረ ነው። ቀረጻ ጋይስ በጣም ሴፍቲ ነው። በጣም አይቻልም ሙሉ ቦታ መቅረጽ ስለማይቻል ብዬ ነው እስካሁን ትኛል። በቃ የሆነ ቫይቡ ትንሽ ወደ ላይ አሳያችሁ ፎቅ ምናምን ይሄ እና እስኪ ጎግል ላይ ሰርች ሳረግ ቀረጻ ይቻላል ምናምን ብሎ ነበር፣ ግን ሁሉም ቦታ አይቻልም ምናምን ይላል። ብቻ ይመቻችሁ። እስኪ ነው ወሳፕ ኤቭሪባዲ አሁንም ወተናል ከስካይላይት። ያው ብዙ ቀረጻ አይቻልም ነበር፣ ትንሽ ተሸግሬ ነበርና አሁን ዝም ብዬ ፈርስት ቪዲዮ ስለሆነ የአዲስ አበባ ዝም ብዬ ዞር እያልኩ በመኪና አሳያችኋለሁ ማለት ነው። እና የመጀመሪያ እንትን ስለሆነ ቀጣይ ቪዲዮ ላይ ደግሞ እያንዳንዱ ሆቴል እያንዳንዱ ፓርክ ምናምን እየሄድን እናያለን። አሁን ዝም ብለን እንደ ኢንተርቪው በመኪና እየቀረጽኳችሁ ከተማውን ዝም ብዬ አሳያችኋለሁ ማለት ነው። ተከታተሉ። የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቀን በሌላ ቪዲዮ እስከምንገናኝ ልጅ አብሲ ነኝ። ሰብስክራይብ እያደረጋችሁ ባይ